ፋሽን ምትለኝ ነገር ፋሽን አይደለም ነገር ግን በእኛ ጊዜ የሴት ጓደኛው ከቆጥብ ነበር እኔ ፋሽን ነው ማለት ነው ቆጥብ ነበር አውቶቡስ ተራ ይደምበራለች የሚፈራ በትምህርት ቤቱ ከዛ ከሱ ጋር በሱ የተነሳ ተደባርበን ነበርና ናቺ በመደበቋ ነው እንጂ የተገኘችው እዚህ ብዙ ነገር እናረጋግባት ነበር እጄ ይሰበራል እና 2 ወር አካባቢ ላይ ትምህርት ቤት አልመጣሁም ኦልሞስት መንቀሳቀስ አልቻልኩም ነበር እዚህ ጋር ሌላው ትምህርት ቤት ማር እኔ የአርሰናል ደጋፊ ነበርኩኝ በጣም ኤፍሬም አውቶግራፍ በጣም ደስ ይላል ያኔ ደግሞ የማይረብሽ ተማሪ ነው ፕላዝማ ቁልፍ የሚሰጠው ሪሞት እና ቁልፍ ስለዚህ ያኔኛ እንደጀመረን ነው ፕላዝማ የመጣው ብዙ ተማሪዎች አሉ የመሰረት ደፋር ወንድም ባሄሉ ይሁን ባሄሉ ደፋር አውርን የተማረው እዚህኛው ክፍል በደንብ ፍቅር ያዘኝ ጊዜ እዛን ጊዜ ነው ማስታወሰው ወርቁ ጠጅ ቤት አስኮ ትናንት ማታ ሲጠራ ሰማ ነበርና በሳምንት አንዴ እንደምንም 10 ብር ፈልገን እዛ እንሄድ ነበር መጣም አልጠየቀችኝም እንደማገኝሽ ተስፋ አደርጋለሁ አስታውሰሽ እረሳለሁ እንደማገኝሽ ተስፋ አደርጋለሁ መጥቻለሁ መራራቃችንን ናፍቄያለሁ ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ ቤተሰብ ይሁኑ ያተርፉበታል ትምህርት ቤታችን መድኃኔዓለም ሁለተኛ አጠቃላይ ደረጃ ትምህርት ቤት ተገኝተናል ዛሬ እንግዲህ የተለያዩ ጉዳዮችን ልናስቃኛችሁ በስፍራው መተናል ከተለያየ ስፍራ ወደዚህ ቦታ የመጡ የተለያዩ ተማሪዎች አሉ ዛሬ እንግዲህ ለጊዜው የተወሰኑ ተማሪዎች እንደሚመጡ ቃል ገብተውልኛል እነሱን ለማግኘት እየገባውኝ ነው ይሄንን ቪዲዮ ሰብስክራይብ ያደርጋችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን በጣም ብዙ ትዝታ አለ ወደ ውስጥ ከገባን የምታተርፉበት የምታገኙበት ነው ተከተሉ ያው ስፖርት ጽጌ ማርያም አለው ይባላል ቀድሞ ከነበሩ ተማሪዎች መካከል አንዷ ነኝ 98 እና 99 ጨርሼ ነው የወጣሁት መድኃኔዓለም ማለት ነው ያው በሶሻል ሚዲያ ነው የመጣልኝ መጀመሪያ በጣም ሚንቅንትና የሰራው ሙዚቃ ብዙ ይንቀሳቀስ ነበር ሶሻል ሚዲያ ላይ ከዛ ያንተ መልእክት አየሁ በአንተ ሚዲያ የመጣው ያው ኮሜንት አደረኩኝ ቀን ዛሬ እንደሆነ ስለተነገረኝ እና እኔ ደግሞ ትምህርት ቤቱ በጣም ብዙ የሚቆጩኝ ነገሮች ስላሉ እንደዚሁም የምሰማቸው ነገሮች ነበሩና ምንድነው እኔስ ማድረግ የምችለው የሚለው ነገር ሐሳብም ስለነበረኝ ለዛም ነው ስራዬንና ጊዜን መስዋዕት አድርጌ የመጣሁት ማለት ነው ሙሳም ሐሰን ባላለው የኮከብ ጤና ስፖርት ቡድን ከመሰረቱት አንዱ ነኝ የዛሬ 18 አመት ማለት ነው 2000 ላይ ነው የተማርኩትም ሰፈሬም እዚህ ሰፈር ነው ማለት ነው ሌላው ትምህርት ቤት ማር እኔ የአርሰናል ደጋፊ ነበርኩኝ በጣም እና በየደብተሬ ውስጥ የሄነሪና ሬስ ያኔ ፎቶ እንደዚህ ያደረግን ደብተር ውስጥ እናደርግ ነበር እና ያኔ ደብተር እንጻፍን ገልብጥ እያሉ ይወስዱብኝ ነበር የሌላ ክፍል እንትኖች እንጂ ይሄ የተለየ እንትን የለኝም ያው ጀንደር ክለብ ላይ ስለነበርኩኝ ወደዛ በጣም እንቀሳቀስ ነበር ኢቭን ነጭ ሪቫን ማርች 8 ሲደርስ ነው እሱ ለማርች 8 ነው ነጭ ሪቫን ለወንዶች ነጭ ነው ለሴቶች ፐርፕል ነው የምናደርገው የነበረው እሱን ይዘን ሄደን አሁን እንግዲህ መድኃኔዓለም የተጠነሰሰ ጥንስስ ኤፍሬም አውቶግራፍ በጣም ደስ ይላል ኤፍሬም ተቀላቅሎናል ተመልካቾቻችን ስለዚህ አሁን የፍሬዘርን ክፍል አይተን ከኤፍሬም ጋር እናወራለን ስለዚህ ወደ ፍሬ ክፍል ነው የምንሄደው ተከታተሉ እዚህ ክፍል ነው 10ኛ ክፍል የተማርኩት መካከለኛ ተማሪ ነበርኩኝ እና ክፍል ውስጥ አረብሽም ነበርና ያኔ ደግሞ የማይረብሽ ተማሪ ነው ፕላዝማ ቁልፍ የሚሰጠው ሪሞት እና ቁልፍ ስለዚህ ያኔኛ እንደጀመረን ነው ፕላዝማ የመጣው እኔ ጋር ነበር የፕላዝማ ቁልፍ የሚቀመጠው በፈረቃ ነው አይደል የሚደረገው ስለዚህ የፕላዝማ ቁልፍ ይዝ ነበር እዛች መስኮት ጥግ ስር ነበር መቀመጠው ማለት ነው
በጣም ደስ የሚል ክፍል ነበረን። ደስ የሚል ጊዜ ነበረን ያኔ። ሜዳውም እንደዚህ አልነበረም። እኛ በነበርን ጊዜ ደስ የሚል ሳር አለው፣ ምቹ ነው። በጣም ደስ የሚል ጊዜ ነበረን እና ወደ ኋላ ተመልሻለሁ። ድሮን እያሰብኩ ነው በፊት። የሚገርመው አሁንም 10 ነው የሚለውና ያኔም እኔ 10ኛ ክፍል ነው እዚህ የተማርኩት እና 10ኛ ክፍል ነው እዚህ 91 ዓመተ ምህረት የተማርኩት። የምንቀመጠውም እዚህ አካባቢ ነው። እኔ የምቀመጠው የነበረው ብዙ ጎመኖች እርሻ ነበረ፣ ጥሩ አትክልቶች ነበሩ። እነሱን እንመለከት ነበር። እዚህ ጋር ነበር የምንቀመጠው። ከዛ 11ን ታች፣ ከዛ 12ን ቀጥሎ 9ኛ ክፍል ግን የተማርኩት ምንድነው ግማሽ ዓመት እዛ ብራንች፣ ግማሽ ዓመቱን እዚህ ነው የተማርነው። እኔ የተማርኩት አሁን እዚህ 11 የሚለው አካባቢ ላይ የድሮ 1003 መሰለኝ። ኦኬ 1003 እቺ 30 ቁጥሯ ማለት 30 ቁጥሯ እዚህ ክፍል የተማርነው። እሺ እንግዲህ ብዙ ትዝታዎችም አሉን፣ ብዙ ነገሮች አሉ፣ ብዙ ነገር አሳልፈናል። ይሄን ይመስላል እዚህኛው የተማርነው ማለት ነው። መልካም። እስቲ እዚህ ክፍል በተማራችሁ ጊዜ አጠገብ ሲቀመጡ የነበሩ የምታስታውሳቸው ተማሪዎች አሉ? አዎ ብዙ ተማሪዎች አሉ። የመሰረት ደፋር ወንድም ባህሉ ይሁን ባህሉ ደፋር አብረን የተማረው እዚህኛው ክፍል እነሱ ጋር ነበሩ። ያኔ እንደሚያዚህ የፈመሰችበት ሰዓት ነበረ። በጣም ኢትዮጵያን በምታስጠራበት ሰዓት ነበር። በቃ ከሱ ጋር እንደለመቀመጥ ሁሉ ጉጉት ነበር። ያኔ እዚህ ክፍል ውስጥ አንዳንዴም ጸቦች ነበሩ ምናምን ነገር ማለት ነው። ይኸውልህ ብዙ ሰዎች ነበሩ። ኦኬ። ስለዚህ ከነ ባህሉ ጋር ነበር የተማራችሁ? ኦኬ። በጣም ባህሉ ደፋር ማለት ታናሽ ወንድም አስታወስኩት። ስለዚህ በዛ ጊዜ በትምህርት ጊዜ ማለት ነው የምታስታውሳቸው ሌላ ተማሪዎች ታስታውሳለህ? ሴቶች፣ ወንዶች አሉ? ሴቶችም አሉ፣ ወንዶችም አሉ። ባይዘው እኔ በሙዚቃና በቲያትር ስራዎች ስለምታወቅ ከሁሉም ጋር ብዙ ቅርርብ ነበረኝ። በጣም ጀስት ፍሬንድሊ ኖርማሊ እንደዚህ ስትርግላዘ በጣም ጥሩ ቅርርብ ነበረኝ። በረት ሰዓትም እዚህ ሚዲያ ላይ እናቀርብ ነበረ። ጧጧ ሲቀቡም አብሶ ሰኞ ሙዚቃዎችን እናቀርብ ነበረ። ኮሜዲውን ሰራ ነበር ምናምን ነገርና ብዙ ፕሮግራሞች ከነሱ ጋርም ስለማሳልፍ እዛ ብዙ እዚህ ስለሚያቆኝ ጥሩ ቅርርብ ነበረ። እዛው ፓስተር አካባቢ እዚሁ መድኃኔዓለም አካባቢ ነበሩ ወንጌት የነበሩ ልጆች ናቸው። በደንብ እሱን ነው የማስታውሰው። እና ትናንት ማታ ልገባ ነበር። ያው ባለቤቴ ትሰማኛለች ብዬ ዝም አልኩኝ። ያው ችግር የለም 10ኛ ክፍል እና 11ኛ ክፍል ያው ስሟን መጥራትም ባያስፈልግ በደንብ ገብቼ በደንብ ፍቅር የያዘኝ ጊዜ እዛን ጊዜ ነው የማስታውሰው። ወርቁ ጠጅ ቤት አስኮ ትናንት ማታ ሲጠራ ሰማ ነበርና በሳምንት አንዴ እንደምንም 10 ብር ፈልገን እዛ እንሄድ ነበር። በተለይ አርብ ከሰዓት አካባቢ ፎርፈር ማለት ነው ከሷ ጋርና የሚገርማ 10 ብር ይዘን ሄደን 10 ሳንቲም ነበር ይዘን የምንመለሰው። ጥብስ ነው የምንበላው። ከዛ በኋላ 2 ለስላሳ፣ ከዛ ደርሶ መልስ ትራንስፖርት እስከ ዮሐንስ ድረስ። ዮሐንስ አካባቢ ነበር ቤቷ። ስለዚህ ሁሌ 10 ሳንቲም ነበረች የምትቀረውና ጓደኞቼ 10 ሳንቲም ወስደው ነበርና በደንብ በፍቅር 2 ዓመት ያሳለፍኩት እንትን ብለው እስከ መደባደብም ደርሰናል። አንድ በጣም አውቶቡስ ተራ የነበረ ልጅ የሚፈራ በትምህርት ቤቱ ከዛ ከሱ ጋር በሱ የተነሳ ተደባድበን ነበርና ያንን በጣም አስታውሳለሁ። ግን ያው ለኔም ለሱ ማን ሆነችም። ኦኬ ለፍቅሩ ለምን ነበር የቆመው? ያኔ መሰረት አባክ እንደዛ 10 ብር መስዋዕት ተደርጎ 10 ሳንቲም ሲቀር ደም የተፈሰሰበት ዋጋ የተከፈለበት የሚገርም ለምን እንደቆመ አላውቅም። ያው እኛ ብዙ እንትናችንን ኳስ ነው የምናሳልፈው። ሜዳ ላይ እዚህ ኳስ ነው የማስታውሰው። ከዛም ውጪ ቤቴ ላይም አካባቢ ላይም ኳስ ነው የማስታውሰውና እጄ ይሰበራል እና 2 ወር አካባቢ ላይ ትምህርት ቤት አልመጣሁም። ኦልሞስት መንቀሳቀስ አልቻልኩም ነበር እዚህ ጋርና ያ ክፍተት ይመስለኛል እንትን ያለው ከትምህርት ቤቱ ስርቅ ከዛ ጋር ክፍተት ተፈጠረ። ስለዚህ እሷ ወደ ዮሐንስ ነበረ ቤቷ። መጣም አልጠየቀችኝም። ከዛ በኋላ እሷን ለማየት ደግሞ እመጣለሁ ፓስተር ድረስ ወይ እዚህ ድረስ እመጣና እንደዛ ነበርና እሱም ደግሞ ይወዳታል። ልክ በዋይፋን ይባላልና በጣም የሚፈራ ልጅ ነው አውቶቡስ ተራና አንድ በጣም የሰኔ 30 አካባቢ ተደባደበን። ፋሽን የምትለው ይሄን ነገር ፋሽን አይደለም። ነገር ግን በእኛ ጊዜ የሴት ጓደኛ ቁጥብ ነበር። እኔ ፋሽን ነው ማለት ነው ቁጥብ ነበር። የሚገርምህ ትምህርት ቤት ውስጥ እንደዚህ ወጥ ውስጥ አልነበረም። እንደዚህ እንኳን ከሴት ጋር ማውራት እንደዚህ ላይ ምንም ተባለ ውጭ እንኳን ስትገናኝ
ፈርተ ነበር ስትል ነበር። ፍራቻ ነበር። እውነት አስተማሪ ስቴት ደንግጥ ነበር። ግን በዛን ሰዓት ደግሞ አደገኛ ተማሪ ነበረበት። ምናልባት አንተ አይተህ ከሆነ በነ ዳይኖሰር እዚህ ዩቲደር በነበረበት ጊዜ ዮናታን ነበር ያኔ ዳይሬክተሩ። እጅግ በጣም ከባድ ጊዜ ነበር። ደግሞ እኛ ስብና የ31 ቀበሌ የሩፋኤል 35 ምናምን ይባሉ ኃይለኛ ጸብ ነበር በዛን ሰዓት። ጸቡ ከባድ ነበር እና አንዳንድ የግሩፕ ጸብ ናቺ በመደበቋ ነው እንጂ የተገኘችው እዚህ ብዙ ነገር እናደርግባት ነበር። ይሄ ሰፊ ያለችበት 10 ብር ነው። ይሄ 10 ብር ማለት እኮ ያኔ ዶላር በለው መድኃኒዓለም ብዙ ነገር እናደርግበታለን። በእኛ ዘመን እንግዲህ በዚህ በመስኮት እየወጣን ስንት ጣሳ ጠላ እንደምንጠጣበት አስተማሪ እየተደበቅን እና ይሄኛው ጥያቄ ነው። ይሄኛው እሺ ምንድነው ጥያቄው? ጥያቄው ያው ስም ማን ይባላል፣ ሰፈር የት ነው፣ ስልክ፣ እድሜ፣ አድራሻ፣ ምን አይነት ትምህርት ወዳለህ፣ በስንት ዓመት ታገባለህ ተብለው እንግዲህ ሁሉም እዚህ ጋር በ22 በ25 ያለ በስንት ያግቡ እንግዲህ እኔ እንጃ። ስለዚህ ወደ 34 ጥያቄዎች አሉት ማለት ነው። ወደ 34 ጥያቄዎች አሉ እና ይመልሳሉ ስልካቸው። እዚህ ጋር አንድ ጥያቄ 27 ላይ ምን ይላል መሰለ? ሲሰርቁ እጅ ከፍንጅ ሲያዙ ምን ያደርጋሉ? እዚህ ጥያቄ እሺ መልስ ምንድነው የመለሰው? እዚህ ጋር በጣም 27 በጣም ነው ማዝነው አለ። በጣም ነው ማዝነው። ኦኬ ሌባ አይደለም ነው ፈልጎ ነው 27ቱን ብንመልሰው እዚህ ጋር ብዙ ጊዜ ይዘለላል። 27 ይዘሉታል። ኦኬ አይ እዚህ ጋር አለ ትምህርት ወስጄ ሁለተኛ ወደ ስርቆት አልመለች በጣም አስተማሪ ነው። ስለዚህ እሺ እንተዋወቅ። እሺ ኤፍሬም ዋለልኝ ይባላል። የመድኃኒዓለም አካባቢ ወይም ታይዋን አካባቢ ጉሩመስታል እዛ ነው ሰፈሬ። የተወለድኩትም እዛ ነው። እዚህ የገባሁት የተማርኩት በ1996 እና በ1997 መጀመሪያ አካባቢ የተማርኩት እና ይሄ ታሪካዊ እንትን ነው። እነዚህ ስዕሎች እኔ ሳልኳቸው፣ ጥያቄውም እኔ ነኝ፣ መልሶቹ ደግሞ የዘጠነኛ ክፍል 909 1996 909 የተማራችሁ እዚህ ጋር ሁሉም አሉ ማለት ነው። እንደው ስማቸውን ማወቅ እንችላለን ብንጠራቸው? እዚህ ጋር እዚህ ስማቸው ስላለ ይታወቃል። ሞስት ግን የኔ ጓደኞች የምላቸው 2 ቢኒያም አሉ። አንድ የልብ ወዳጄ ደግሞ አብድራማን ሰንገሮ ይባላል እና አልፎ አልፎ እዚህ አካባቢ ከተማሩት ጋር እንገናኛለን፣ በአካልም እንገናኛለን። ሌሎቹ ጋር ብንራራቅም ያው በፎቶ ማስታወሻ ጥለውን ያረፉ ሸዋለማ የሚባል አየው። ሸዋለም ነው። ሸዋለም ትባላለች። ስልኳም እዚህ ጋር አለ። ኦኬ የቤት ቁጥር ነው ይሄ? የቤት ቁጥር ነው። ያኔ ማን ሞባይል ባልነበረበት ጊዜ የተቀመጠ ነው። የቤት ቁጥር ነው። ቁጥሯን አልጠራውም። ፍሬንድ ደውላችሁ እንዳታስጨንቁ። ሸዋለም ቁጥሯንም እድሜዋ 18 ነበር። ያኔ 18 ነበር። ኦኬ አሁን ስንት ገባች? ሰፈሯ ሸጎሪ ነው። እናንተ አስሉት። እሺ ኦኬ አብዱራማን የልብ ጓደኛ ያልኩ ይሄ ነው ፎቶ። ኦኬ 50 ሴንት ነገር። አዎ ኦኬ ይሄ ክፍላችን ሰቃይ ተማሪ ነው። ኦኬ ዳንኤል አስራት ይባላል። ዳንኤል አስራት ያኔ 17 ዓመቱ ነበር። 17 ኳስ ሜዳ ላይ በጣም ብዙ ነገር አለ። ኳስ ሜዳ ኦኬ ሰፈሩ ነው። ሰፈሩ ነው። እቺ ቤቴሌም ትባላለች። አውቶቡስ ተራ ነች። ሃይማኖት ሙላት ትባላለች። የ15 ዓመት ልጅም ነበር ነው። እድሜዋን ደብቃ ነው። እኔ እንጃ እንግዲህ ሃይማኖት እድሜሽን ደብቀሽ ከሆነ አሁን ንገሪኝ። ምክንያቱም 18 አለ 17 አለ 15 ይላል። 15 ሲል ደግሞ እንትን ይላልና እሺ ፎቶዋም እዚህ ጋር አለ። ኦኬ ያኔ ፍሪክ ነበረች አታያትም? እንዴ አንገቷ ላይ ራሱ ያደረገችው ይሄ ብዙ ማለት በግራም ቢሰላ ብዙ ነገር ይመልሳል። እሺ እዮብ መንገሻ ይሄም ቀለም ነው። አውቶቡስ ተራ ሰፈር ነው። ይሄና ቤቲ በቃ አንድ ወንበር ላይ ነው የሚቀመጡት። የክፍላችን አይን አፈር ተማሪ ነች። ቤቴሌም ትባላለች። እንደው አንድ ላይ ተቀምጠው ቀለም ነው። ይሄን ሰቃይ። ኦኬ ስለዚህ ለመኮራረጅ እንጂ ለሌላ ጉዳይ አይደለም። አይ አይደለም። በቃ እህትና ወንድም ናቸው። ግን ሰፈራቸውም አንድ ነው። እዚህ የሚቀመጡ የሚያጠኑት የሚበሉት አይለያዩ። ሰው ሁሉ ይቀናባቸው ነበር። ሌላ ነገር እዛ ሰዓት ልካከልኝ ነገር ነው እና
ከዛ በኋላ ለእኔም ለሱም አልሆነችም። አንድ ቀን ወደ 12ኛ ክፍል እንደገባም በአዲሱ ዓመት አካባቢ እሱንም እንትን አላለችውም። ከዛ ፍሬዘር ና ብሎ ይጠራኝና ቅድም ተስፎን ስቀርጽበት የነበረው አካባቢ ላይ ፊት ለፊት ጽድ ነበረች፣ እንደዚህ ክብ የነበረች ጽድ እና ጸጉሯን ጎትቶ እዛ ውስጥ ገባና አንተ ከፈቀድክ ልቁረጠው አለኝ ጸጉሯና አይተው አልኩት እና ያንን አስታውሳለሁ። እና በደንብ ፍቅርና ኳስ ነው እዚህ ሜዳ ላይ ማስታወሰው ያሳለፍ ነው። ሌላ ባለፈው እንደነገርኩ ጓደኛዬ ያገባው ከዚህ ትምህርት ቤትና ጥሩ ነገር ማሳልፈዋል የነሱም እና ሰኔ 30 አካባቢ እስቲ አንድ ልጅ እንኳን ለማስታወሻ የሆነች ልጅ እንትን በል ብሎ ቆመን ጠብቀን ልክ በሩ ሊዘጋ ሲል አንድ ቀይ ልጅ መጣች። ከዛ ይችን ነው ባለቤት የምትሆነው አለ። ይገርመኛል። የዛን ጊዜ በቃ ጓደኝነት ጀመሩ። አሁን ሁለቱም ውጭ ናቸው፣ ተጋብተው መኖር ጀምረዋል። በእኛ ጊዜ አሪያ ነበር። ከአሪያ በፊት አሪያም ነበር። ካራክተር ደግሞ እንትና ነው። አሪያ 1 ዓመት 2 ዓመት ያገለገለው እኛን 1 ዓመት ብቻ ነው ያስተማረ። 96 ላይ ዳይኖሰር እንትን ነበረ፣ ዩኒተር ነበረ። በጣም ይፈራ ነበር በዛን ሰዓት። እሱ ከባድ ነበርና እዚህ ጫካ ላይ ሰው ሲፎርፍ ነበር። እሱ መጣ ከተባለ በትንትን ነው የሚለው። የትምህርት በጣም ብዙ ትዝታ አለው ነበር የምትሳለው። ያኔ ወረቀት ልብ ቀርጸን በእጃችን ላይ ስክሪፕቱ እንዲያደርግን ለጥፈናት እንዲህ ስታረግ ስታነሳት ትወጣለች። ስልክ ገብቶበት ነው። እስቲ በጣም አስቸኳይ ነው። አይ ምናልባት እነ ቤት ይደውለው አሪያ ከዛ ባየ ስፖርት አስተማሪው ነበረ። እነሱን አረሳም። አሪያ ያው በጣም ይፈራ ስለነበረ እሱን አንረሳም። ባየን ስፖርት አንረሳም። እነሱን አስታውስ ነበረ። ብዙ የለም ግን ዘለናል። ለምሳሌ በዚች በኩል አንድ አጥር ነበረች። በዚህ በኩል ዘለን አንድ መዝናኛ ግቢ ነበረች። እዚች ጋር ለስላሳ ምናምን የምትጠጣባት እዛ እንገባ ነበር። በዚህኛውም እንዘላለን ግን ብዙ ግን እንትን አልነበር ነው። ዘላዮች አይደለንም። አልፎ የኔ ጓደኞች ሩፋኤልና ላይ ቶታል ድል በር አካባቢ ነው የነበሩት ጓደኞች። ከዛ ደግሞ ጨው በረንዳ፣ ጎጃም በረንዳ ሰፈር ልጆች ነበሩ። እዛም አካባቢ ያለው አስኮ አዲስ ሰፈር አሉ። ያን ጊዜ በጣም በረፍት ሰዓት ስትመገቡት የነበረው ምን ትበሉ ነበር? ረፍት ሰዓት ብስኩት እታች ጋር ፔፕሲ ያለች አይደል መግቢያዋ ጋር፣ እሷ ጋር ፔፕሲዋ ጋር ሄደን ሻይና ብስኩት እንበላለን። ከዛ ውጪ ያው ቁልፍ እኔ ጋር ስለነበር ፕላዝማ ኢቲቪ ምናምን አይቻልም፣ በህጉ መሰረት አይቻልም፣ ግን በር ዘግተን እናይ ነበር። ዛሬ ሚስጥር ላውጣ። እዚች ጋር ነበር የምንቀመጠው። እዚች ቴብል ላይ ነበረች ወንበሬ። ጥግ ላይ ነበር የምቀመጠው። እዚች ጋር ተቀምጠን እዛኛው ክፍል ያሉ ልጆች ከዛ አብረውን የመጡ ስለነበሩ ጎን ለጎን ስለነበርን በዚህ እየተጠራራን ትንሽ እናስቸግር ነበር። ሁለቱ ደስ የሚሉ ጓደኛሞች ነበሩ፣ ቤቴሌም እና እዩ። እነዚህን ስዕሎች እኔ ነው የምስላቸው። እነዚህ ጽሁፎች ደግሞ አሁን አርቲስት ነች፣ ኤደን ሽመልስ ትባላለች። እሷ ነች ሙሉን ወስደው በቃ ላቪስ ትሩ ላቪስ ምናምን በድሮ እንትኖችን የምጽፈው እሷ ነበረች የጻፈችልን። ይሄ ጌታቸው ነው። ጌታቸው ወደረ ፓስተር አካባቢ ነው። 17 ዓመቱ ነበር። 17 በብዛት እኛ ጋር ቀለሞች ናቸው። ይሄም ቀለም ነው። ሙሉ መቤት ትባላለች። ይሄ ፎቶ እንትን ነው ሸገር መናፈሻ ካሜራ ይዘን ሄደን የራሳችንን ምናምን የተነሳ ነው። ብዙ ፎቶዎች አሉ። 15 ዓመት ልጅ ነው። መነጽር በዚህ ልክ አድርጋ በዚህ ልክ ሱሪ ተደርጎ ሱሪ እድሜያ ይሳላል። በሻንጣ ይዛ ነው እንጂ እዚህ አይቻልም ነበር። ነጃት ትባላለች። እሷ የሰፈር ሰው ነች። እቺ እሷ 17 ዓመቷ ነው። 17 ዓመቷ። ምንም ጥያቄ አንድ ጥያቄ ነው የዘለለችው። 24 ነው። ይፈራል እንዴ? 24 ምንድን ነው? እስኪ 24 ቆራጥ ውሳኔ ለዚህ ጋር እንግዲህ ጥያቄውን ሲጽፈው ወይ አንተ ነህ የጻፍከው? ኦኬ። አዎ ረጅም ጊዜ ስለሆነ እንትን ይላልና
ደስ ይላል። ያው የፍቅር እንትኖች በብዛት ይኸውልህ ለምሳሌ ፍቅር ስለ ፍቅር አፍቃሪ ምናምን እንደውም ከ17 ጀምሮ ልጀምር እንዳለ የፍቅር ጉዳዮች ናቸው። ብዙ አላነብላችሁም። ፍቅር ኦኬ 17 ላይ ፍቅር በእኛ እድሜ ጥሩ ነው ብለህ ታስባለህ ወይም ታስቢያለሽ? ፍቅር ምን ማለት ነው? ስለ ፍቅር ብዙ ተከፍሏል፣ አንዱን ይንገሩን። ስለ ፍቅር ብዙ ተብሏል፣ አንዱን ይበሉን። ምን አለች እስኪ 19? በእናንተ ጊዜ ግሩፕ ሰብ ምናምን ነበር? አረ በደንብ አንተ ጣላ ነበር ሰፈር ወክለህ? ሰፈር ወክዬ ባልጣላም አብዛኛውን ወደ ማስታረቁ ይሄድ ነበር፣ ወደ ማግባባቱ ወደ ሽምግልናው እንሄድ ነበር። አለ ጸብ አለ፣ ግን ያው ብዙም የዛ ሰዓት ላይ እኔ ብዙ ጓደኞች አሉኝ፣ ግን ከአንዱ ብትጣላ አንዱን ታጠዋለህ። ያን እንዳይሆን ብዙም ወደ ማስታረቁ ነበር የምሄደው። በጣም አሪፍ። ይህንን ጉዳይ እንዴት ሰማኸው? ወደዚህ ምን እንመለሳለን ማለት ይህንን የመዲሽን ጥሪ እንዴት አየኸው? ቲክቶክ ስከታተል ነው ያየሁት። ስከታተል የትምህርት ቤቱን ምስል አየሁ ቲክቶክ ላይ። ከዛ ስገባ የመጀመሪያ ቀን አቻሬ የገባ ቀን የዛን ዕለት አስቸገረኝ ለመግባት፣ ይመልስብኛል፣ ኔትወርኩ ጥሩ አልነበረ አቻሬ እያለ በጣም። ከዛ በነጋታው ከ2 ሰዓት ምናምን ስላልክ ጠብቄ በዛ ሰዓት ትናንት ተገናኘን። ቲክቶክ ላይ ነው ያየሁት እና ደስ ብሎኝ ነው የመጣሁት። መድኃኒዓለም ብዙ ትዝታ ስላለኝ በጣም ኮሜንት ላይ ስትጽፍልኝ የነበረችው ልጅ አስታወስካት? ቤዛ አላስታወስኳት። አልመጣችልኝ። ባይዘው በጣም ቆንጆ የምትባል ልጅ ናት ምናምን እናውቃታለሁ። እኛም ሰፈር ናት እና ስትጽፍ ምናምን ስለ እንትን ስላልኩ ነው ስለተረዳሁት ነው አውቄያታለሁ። እና አንተ ግን በደንብ ነው የምታውቀው ሙሉ ሁላ ምናምን አለችኝ። እናንተ ባች ነበረች አለችኝ። ግን እኔ በቃ ሰፈር ላይ በጣም ብዙ ሰው ይደባደብባት ነበር፣ ብዙ ሰው ይጣላባት ነበር እና በጣም ገራሚ ነበረ በወቅቱ። ገባኝ እንትን ነበር እና እርግጠኛ ነኝ እናንተ ክፍልም አብራችሁ ተምራችኋል ሊሆን ይችላል። እሷ ብዙ ጓደኞቼንም እየጠራች ነው። ስለዚህ በጣም አሪፍ። ያን ጊዜ በጣም የምታስታውሳቸው ነገሮች አሉ ከአውቶግራፉ ባሻገር? ከአውቶግራፉ ባሻገር አሁን እዚህ ጥያቄ ላይ ሁሉም በቃ ትንሽ እኔ የዛን ሰዓት በቃ መጫወት መቀለድ እወዳለሁ። እንደውም የሚመኙልኝ ሁሉ አንተማ ሰይፉን ትተካለህ የሆነ ሚዲያ ላይ ነው የሚመኙልኝ እና ብላክቦርድ ላይ ራሱ ቲሸርት ግዛው ምናምን እስለው ነበር። ኦኬ እስለው ነበር እና አንድ የገጠመኝ በጣም ይናደዳል። የሚከፍለው ከሌሎች አስተማሪዎች ከግል ትምህርት ቤት ነው ያመጣው እና በተለየ ሂሳብ ነው ለሱ እንትን የሚባለው የሚከፈለው። ጎበዝ አስተማሪ ነው እና ስየው መጣ አየውና ስዕሉን ዝም አለን። በቃ ስዕሉን አይቱት ዳስተር አወጣ፣ እያየን አጠፋ። ምንም እንዳልተፈጠረ አረሳስቶ በወሩ ነው በምኑ እስቲ እዚህ ጋር የሆነች ስላለች ጎበዝ ሰዓሊ ሲባል ሁሉም እኔ ላይ ተቆመ። የመታይነት ምት አይደለም ይዛኔ ስለሆነ ማለት ስለው ነበር። እውነተኛ ፍቅር እንደ ተወርዋሪ ኮከብ ልብን መቶ የሚጠፋ ሳይሆን ዘላለማዊ ሚስጥርን የሚጠይቅ ነው። ዘላለማዊ ሚስጥር የሚጠይቅ ነው አለች። ኦኬ እሷ ደግሞ ኦኬ ይሄን በምን ተሸፍኖ ነው ከቨር ይደረጋል ማለት ነው? ከዚህ አልማዝ ስቴሽነሪ የምትባል ፊት ለፊት አለች አይደል? ከዛ ነው የተገዛችው። ስለዚህ አንድ ሰው እንግዲህ ላይ ከቨር ይደረጋል። ልክ ወረቀት ነው የምትሰጠው፣ ጽፎ ሲሰጥ ትከታለህ። ከትቼ እንደዛ ነው ያስቀመጥኩት። የሚገርም ነው። ስለዚህ አሁን እነዚህ ልጆች ግን አሁን እዚህ ላይ እንዳለ ያሉትን ሰዎች የማግኘት እድል አለ? እንግዲህ ስልካቸው ከሰራ አንዳንዶቹን የቤት ነው። አሁን ደግሞ ቀርቷል እሱ ነገር። የቤት ስደውልም ዝም ነው የሚለው። ብዙ እንትን አይደለም። አንዳንዶቹን አገኛቸዋለሁ። ከአሁን በኋላ ግን ይህንን ሚዲያ ተከታትለው ደግሞ በደንብ እንገናኛለን ማለት ነው። አንድ ባንዱ እንገናኛለን። በጣም አሪፍ። ይህንን ጉዳይ እንዴት ሰማኸው? ወደዚህ ምን እንመለሳለን ማለት ይህንን የመዲሽን ጥሪ እንዴት አየኸው? ቲክቶክ ስከታተል ነው ያየሁት። ስከታተል የትምህርት ቤቱን ምስል አየሁ ቲክቶክ ላይ። ከዛ ስገባ የመጀመሪያ ቀን አቻሬ የገባ ቀን የዛን ዕለት አስቸገረኝ ለመግባት፣ ይመልስብኛል፣ ኔትወርኩ ጥሩ አልነበረ አቻሬ እያለ በጣም። ከዛ በነጋታው ከ2 ሰዓት ምናምን ስላልክ ጠብቄ በዛ ሰዓት ትናንት ተገናኘን። ቲክቶክ ላይ ነው ያየሁት እና ደስ ብሎኝ ነው የመጣሁት። መድኃኒዓለም ብዙ ትዝታ ስላለኝ በጣም
ኮሜንት ላይ ሲጽፍልኝ ነበረችው ልጅ አስታወስኩት። ቤዛ አላስታወስኩም። አልመጣችልኝ። ባይዘው በጣም ቆንጆ የምትባል ልጅ ናት ምናምን እናውቃታለሁ። እኛም ሰፈር ናትና ሲጽፍ ምናምን ስለ እንትን ስላልኩ ነው ስለተረዳሁት ነው አውቄያታለሁ። እና አንተ ግን በደንብ ነው የምታውቀው ሙሉ ሁላ ምናምን አለችኝ። እናንተ ባች ነበረች አለችኝ። ግን እኔ በቃ ሰፈር ላይ በጣም ብዙ ሰው ይደባደብባት ነበር፣ ብዙ ሰው ይጣላባት ነበርና በጣም ገራሚ ነበረ በወቅቱ። ገባኝ እንትን ነበርና እርግጠኛ ነኝ እናንተ ክፍልም አብራችሁ ተምራችኋል ሊሆን ይችላል። እሷ ብዙ ጓደኞቼንም እየጠራች ነው። ስለዚህ በጣም አሪፍ። ያን ጊዜ በጣም የምታስታውሳቸው ነገሮች አሉ ከአውቶግራፉ ባሻገር? ከአውቶግራፉ ባሻገር አሁን እዚህ ጥያቄ ላይ ሁሉም በቃ ትንሽ እኔ የዛን ሰዓት በቃ መጫወት መቀለድ እወዳለሁ። እንደውም የሚመኙልኝ ሁሉ አንተማ ሰይፉን ትተካለህ የሆነ ሚዲያ ላይ ነው የሚመኙልኝ እና ብላክቦርድ ላይ ራሱ ቲሸር ግዛው ምናምን እስለው ነበር። እስለው ነበር እና አንዴ የገጠመኝ በጣም ይናደዳል። የሚከፍለው ከሌሎች አስተማሪዎች ከግል ትምህርት ቤት ነው ያመጣው እና በተለየ ሂሳብ ነው ለሱ እንትን የሚባለው ጎበዝ አስተማሪ ነው እና ስየው መጣ አየውና ስዕሉን ዝም አለን። በቃ ስዕሉን አይቱት ዳስተር አወጣ እያየን አጠፋ። ምንም እንዳልተፈጠረ አረሳስቶ በወሩ ነው በምኑ እስቲ እዚህ ጋር የሆነች ስዕል አለች ጎበዝ ሰዓሊ ሲባል ሁሉም ምን ላይ ተቆም የመታይ ምት አይደለም ይዛኔ ስለሆነ ማለት ስለው ነበር። በጣም አሪፍ። እሺ ወክ እያደረግንም እየወጣን ምን ጫወታለን። እቺ አንዱ የተማረባት ክፍል ነው። አውቶግራፉ እንዴት ያስደስተሽ? ባዮሎጂ በጣም ነበር የምወደው። ባዮሎጂም ስለምወድ ነርስ የሕክምና ነርስ ነበርኩኝ። ክሊኒካል ነርስ ተምሬ ነርስ ሆኜ ነበር። ከዛ በኋላ ነው ደግሞ ይሄ ስራዬንም የቀጠልኩት። አሁን ሂውማን ራይት ዲፌንደር ነኝ። ለቺስ 19 እውነተኛ ፍቅር እንደ ተወርዋሪ ኮከብ ልብን መቶ የሚጠፋ ሳይሆን ዘላለማዊ ሚስጥርን የሚጠይቅ ነው። ዘላለማዊ ሚስጥር የሚጠይቅ ነው አለች። እሷ ደግሞ ይሄን በምን ተሸፍኖ ነው ከቨር ይደረጋል ማለት ነው? ከዚህ አልማዝ ስቴሽነሪ የምትባል ፊት ለፊት አለች አይደል? ከዛ ነው የተገዛችው። ስለዚህ አንድ ሰው ያለ ከቨር ይደረጋል። ልክ ወረቀት ነው የምትሰጠው፣ ጽፎ ሲሰጥ ተከታለ ከትቼ እንደዛ ነው ያስቀምጡት። የሚገርም ነው። ስለዚህ አሁን እነዚህ ልጆች ግን አሁን እዚህ ላይ እንዳለ ያሉትን ሰዎች የማግኘት እድል አለ? እንግዲህ ስልካቸው ከሰራ አንዳንዶቹን የቤት ነው። አሁን ደግሞ ቀርቷል እሱ ነገር። የቤት ስደውልም ዝም ነው የሚለው። ብዙ እንትን አይደለም። አንዳንዶቹን አገኛቸዋለሁ። ከአሁን በኋላ ግን ይህንን ሚዲያ ተከታትለው ደግሞ በደንብ እንገናኛለን ማለት ነው። አንድ ባንዱ እንገናኛለን። የማልረሳው በጣም ልቤን የሚነካው የኛ ጓደኛችን አብራን የምትማር በጣም ጎበዝ ልጅ ነበረች። መጀመሪያ ህመም አልታወቀላትም። መጨረሻ ላይ የልብ ህመም እንደሆነ ታውቆ እሷን በህይወት ስናጣ በጣም ደንግጠናል፣ በጣም ተረብሸናል። በጣም ነው ያዘነ የነበረው። ሌላው ስንረብሽ ደግሞ ይሄ ሜዳ ሰፊ ስለነበር ተንበርክከን ሜዳውን ልንዞር እንችላለን። ያው እንትኑ ቅጣቱ ትንሽ ለየት ይል ነበርና እሱን አስታውሳለሁ። ጽጌ ትባላለች። ጽጌ ነው የምትባለው እሷ። አስኮ አካባቢ ነበረች። አስታውሳለሁ በደንብ። ጥላሁን መንገሻ የቀድሞ የኢትዮጵያ ብሔራዊ ቡድን ተመራጭና የኢትዮጵያ ቡና ለ10 ዓመት አመት በኢትዮጵያ ቡና እግር ኳስ ተጫዋችነት ያሳለፍ። አሁን ደግሞ በጥላሁን መንገሻ የታዳጊዎች ፕሮጀክት በመክፈት ከታዳጊዎች ጋር እየሰራ ያለው ስፖርት ባለሙያ ነኝ። ስለዚህ የእናንተ ስፖርት ክለብ እዚህ ሜዳውን ይጠቀማል? የታዳጊ ፕሮጀክቱ እዚህ ነው የሚጠቀመው። እዚህ መጠቀም ከጀመርን 7 ዓመት ይሆነናል። ከዚህ በፊት ምሰራ የነበረው በሌላ አካባቢ ነበርና የዚህ የአካባቢው ህብረተሰብ በአለኝ አቅርቦት መሰረት ልጆቻችንም ለምን እዚህ አካባቢ አታሰራልንም በሚል እዚህ አካባቢ መጥተው ከትምህርት ቤት ርዕሰ መምህሩ ጋር አገናኝተው ፈቃድ አግኝቼ እዚህ ሜዳ ውስጥ መስራት ከጀመርኩኝ አሁን 7ኛ ዓመቴ ነው። መልካም። ስለዚህ በ7 ዓመት ቆይታ ላይ እዚህ ሜዳ ላይ እናንተ ምን ነበር መሰረታዊ ችግር ብላችሁ የምታስቡት? እንግዲህ ቅድም እንደገለጹልህ መሰረታዊ ነገር አንድ እግር ኳስ ስልጠናው ስትገባ ሜዳ ወሳኝነት አለው።
እነዛ የሜዳ ወሳኝነቶቹ ደግሞ አንደኛ ታዳጊ እንደመሆናቸው መጠን መሰረታዊ ስልጠናዎችን መስጠት አለብህ። ፓስ፣ ኮንትሮል፣ ድሪብል የሚባሉት ነገሮችን ስፖርታዊ ቋንቋ የሚገልጻቸውን ነገሮች ለማስተማር ሜዳው ትልቅ አስተዋጽኦ ሊኖረው ይገባል የሚል እምነት አለ። እሱ ባላለው የቀድሞ የመድኃኔዓለም ትምህርት ቤት ተማሪ ነኝ። እንዲሁም እዚሁ አካባቢ ነዋሪ ነኝ። ከመድኃኔዓለም ጀርባ ወደ ሩፋኤል መውጫ ከሩፋኤልና ከትምህርት ቤቱ መካከል ላይ ነው። እዚህ የተማርነው 1994 95 ነው የጨረስነው። እኛ ጊዜ በተለያዩ ክፍሎች ተምረናል። 9ኛ ክፍል እዚሽ ጋር ነበር 932፣ 10ኛ ክፍል እዛሽ ዳረኛዋ ላይ ነበር። እንደገና በመሃል ወደዛ ጋር የነበሩ ክፍሎች አሉ። ወደዛም የተቀያየርንበት ወቅት ነበር። በእኛ ጊዜ ትምህርቱ ደስ ይል ነበር። እኔ በብዛት ያው ከሩፋኤል እዚሁ አካባቢ ሰዎች ወደ ፓስተር አካባቢ ልጆች ጓደኞች ነበሩ። ውንጌት አካባቢ ጓደኞች ነበሩ። ከብዙ ሰው ጋር ኮንታክት አለኝ። ብዙም በባህሪ ማስቸጋሪም አልነበርንም። ያው ትምህርት ቤቱ ላይ በተቻለ መጠን ብዙ ነገር እንሳተፍ ነበር። በእግር ኳሱም አንዳንድ በተለያየ ነገር እንሳተፍ ነበር። ትፈልጋላችሁ ለመረጃ እንግዲህ እዚህ ሜዳ ውስጥ በዚህ ሜዳ ውስጥ ያልተጫወተ ተጫዋች የለም። እዚህ ትምህርት ቤት ደግሞ በርካታ ባለሙያዎች በአርቱም በእግር ኳሱም ብዙ ተጫዋቾች ብዙ አርቲስቶች ያለፉበት ነው። እንዲሁም ሌሎች በሌላም ዘርፍ ከፍተኛ ባለስልጣናት ያለፉበት ሜዳ እንደመሆኑ መጠን ሁሉም ሰው ተረባርቦ ይህንን ሜዳ የሚቻለውን ነገር ኮንትሪቢዩት አድርጎ ውጤታማ የምንሆንበትና ፍጻሜ ያማረ እንዲሆን የሚያደርጉበት መንገድ ሊመቻችልን ይገባል። ይህንን ደግሞ ሊመቻችልን መስመሩን ካመቻቹልን ደግሞ እንደዚህ አይነት የሚዲያ አካላቶች ካሉት የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች በዚህ ትምህርት ቤት ውስጥ ውጤታማ ከሆኑ ተጫዋቾች ጋር ለምሳሌ እነ ከተማ ጉሩ፣ ሚካኤል ሽፈራው፣ ታዬ ለሜቻ፣ ተፈራ ለሜቻ፣ ቦቸራ እንደዚህ ኤልያስ ነፍሱ ይማር እንደዚህ አይነት ተጫዋቾች በርካታ አሉ። ያው ለማስታወስ ቢያስቸግረኝም በርካታ በመድን በኢትዮጵያ ቡና በጊዮርጊስ ውስጥ እዚህ ሜዳ ላይ ያልነካ ተጫዋቾች በክለቦች ውስጥ ያላለፈ ሰው የለምና እኔም ራሴ ከዚህ ሜዳ ላይ ግንኙነት ያለኝ በትምህርት ቤት እኔ ኮልፌ ኮምፕሬሲቭ ነው የምማረው። እዚህ ለመጫወት በመጣበት ጊዜ ነው ሜዳውን የቀመስኩት። በዛን ጊዜ የነበረው ውበት የነበረው የሜዳ ምቾት ይሄ እንደምታየው እንደ ዳገት ነገር የሚመስለው በጣም ብዙ ሕዝብ የሚቀመጥበት እና የሚደግፍበት እንትን ነው። የአዲስ ከተማ ትምህርት ቤት፣ የኮልፌ ኮምፕሬሲቭ፣ የመድኃኔዓለም ትምህርት ቤት እዚህ ያሉት ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መጥተው የሚጫወቱበት ትምህርት ቤት ስለነበረ በዚህ ውድድር ውስጥ ደግሞ ነካሳ ያራጌ ይመጣሉ። ማአት ናቸው እነሱ ከአዲስ ከተማ ነው የሚመጡት። እንዲህ እያለ በርካታ ተጫዋቾች ያለፉበት ትምህርት ቤት ነው። ከሌላ አካባቢ ደግሞ እነ ሚሊዮን በጋሻው መጥተው እዚህ ሜዳ ላይ በከፍተኛ ውድድሮች ሲጫወቱበት የነበረ ነውና ትልቅ ታሪክ ያለው ስም ነው። እኔ ደግሞ በአጋጣሚ መጀመሪያ ወደዚህ ሜዳ ስመጣም ደግሞ ከትምህርት ቤቱ በተጓዳኝ እዚህ ጋር የመድኃኔዓለም ጤና ቡድን አባል የነበሩ አቶ ለሜቻ ለቃ ይባላሉ። እሳቸው ናቸው አመጡኝ። እዚህ ሜዳ ስመጣ ደግሞ በኢትዮጵያ ለመጀመሪያ ጊዜ በኢትዮጵያ ትልቅ ስም ያለውን ተጫዋች አስቻለው ደሴ የሚባልን ተጫዋች ያገኘሁት እዚህ ሜዳ ላይ ነው እና አሁን እዚህ ሜዳ በጤና ቡድን እሱ ሪታየር አድርጎ እኛ ደግሞ ታዳጊ ሆነን ያገኘነው ነውና የእሱን ሜዳ ላይ ሲባል የነበረውን ክሎት እዛች ኮርነሯ ላይ በቃ እስከመጠገብ ያየሁበት ነገር የምረሳው አይደለምና ብዙ ሰዎች የሚሳተፉበት ሜዳ ነው ብዬ ነው ማምነው። በጣም አሪፍ። እስቲ በመጨረሻ ነው የትምህርት ቤት ለሜዳው ስትመጣ እዚህ የከጀልከው ወይ ከሜዳውን ሜዳውን አፍቀራ መጣ። ከዛ ውጭ ደግሞ በዛ የከጀልከው ሰው ነበር ወይ? በአጋጣሚ እኔ የምመጣባቸው ሰዓቶች እሁድ ነው የጤና ቡድን የሚሰራውና ተማሪዎችም የሉም። ከተማሪዎች ጋር የሚያገናኝ ነገር የለም በፍቅር ምናምን ደረጃ። ነገር ግን የዚህ ትምህርት ቤት በዚህ 7 ዓመት ውስጥ ካሳለፍኩት ነገሮች ትልቁ ምለው
መምህራኖቹ፣ ርዕሰ መምህራኖቹ፣ ጥበቃ የሚሰሩት ሰዎች፣ ጽዳት የሚሰሩት በአብዛኛው እዚህ ግቢ ውስጥ ያሉት ከኔ ጋር ያላቸው ቤተሰባዊነት ትልቅ ነው። በተለይ ደግሞ መምህራኖቹ እኔ ጋር የሚማሩትን ልጆች በትምህርት የወረዱ ልጆች ቅዳሜ አንድ 5-6 የሚሆኑ መምህራን ቅዳሜ ቀደም ብለው በመምጣት ለነሱ ቱቶሪያል ሳይሆን ሳይኮሎጂካል ፕሪፓሬሽን ለነሱ በመስጠት አሁን አስቱ ዩኒቨርሲቲ ውስጥ ሁለት ልጆች አሉ። አዲስ አበባ ዩኒቨርሲቲ ውስጥ እንግዲህ ሜዳችሁን ኳስ የምትጫወቱበት? አዎ በትክክል። በጣም አሪፍ። ከኳስ ሜዳ በኋላ ከረፍት በኋላ ወዴት ነው የምትሄዱት? ወደ ክፍላችን ገባና ትምህርታችን እንቀጥላለን ማለት ነው። ስለዚህ እቺ በደረጃው የተባለችዋን ሲኖረዳት እቺ ነው በደረጃው ወንድሙ ጀራ ቁጭ ነው ያደረገው ተስተውልና ወርቅ ባላለው የመድኃኔዓለምና የሸዋ ሜዳ ጤና ቡድን ሰብሳቢ ነው። ከ5 ዓመት በፊት እርሶ እዚህ ነው የተማሩት? አዎ እኔ እዚህ ነው የተማርኩት። የክፍል ደረጃው የቱ ጋር ነበር? እኔ እዛኛው ክፍል ነው የተማርኩት። ከዚህ በታች ያለው እዛ ክፍል አዎ እኔ የተማርኩት ለምሳሌ 76 77 78 79 80 ድረስ እዚህ ነው የተማርኩት። በእናንተ ጊዜ ትምህርት ቤቱ ነው ምን ይመስላል? አረ የዚህ ትምህርት ቤት እንደዚህ ዝም ብለህ ገብተህ እንኳን በጣም የምትዝናናበት ግቢ ነበር። በጣም የምትዝናናበት ደስ የሚል ግቢ ነበር። አሁን እንደምታየው አይደለም። ግን ምንድነው ያው ትልቁ ነገር ትምህርት ቤቱም የራሱ ባጀት ይፈልገዋል። የኔ ነው የሚል ስሜት የሚለው ሰው ከመጣ ገብቷል። ትልቁ ነገር የሚያስተባብር አካል ካለ ተባብሮ ልክ እንደዚህ ያስጀምሮ ሌላውን ቀጣይ ማድረግ ይቻላል። ትምህርት ቤቱም ያው የባጀት ጉዳይ እንደሆነ ይገባናል። ሁል ጊዜ ሜዳ ለማሰራት እዚህ ስፖርት ይወጣሉ። ስፖርት ሲሰሩ ምን አይነት ሜዳ ላይ ነው? ህጉንስ በትክክል ይተገብሩታሉ? ከሜዳው አኳያ ህጉን ለመተግበር በጣም ይቸገራሉ። ሜዳው ላይ ዝም ብለው ወጥተው ኳስ ተጫውተው የስፖርቱን ተምረው ነው የሚሄዱት። ስለዚህ ያ አይደለም። አሁን እኛ ደግሞ ምንድነው ያሰብነው? ይሄ ትምህርት ቤት ስታንዳርዱን የጠበቀ ሜዳ ከሆነ የሩጫም የራሱ ህግ አለው፣ ኳስም የራሱ ለሜዳው ትኩረት ይሰጣል። ግን ምንድነው መሰለህ እኛ እንደ ጤና ቡድን በጋራ ይሄን ግቢ ዙሪያውን የምታየውን ነገር እኛ ሁል ጊዜ በአመት እናጸዳለን፣ እናስተካክላለን፣ አረሞችን እናጠፋለን። የዚህ ምስጥ ግን ምንድነው የሚደረገው? በየጊዜው ሰራተኛ እያስገባን ያንን ቦታ እየተቆፈረ መስተካከል ነበር። ስር ነቀል ለውጥ ለማምጣት ግን እቅድ ያስፈልገዋል። በዛ እቅድ መሰረት ነው እንግዲህ ዛሬ እቅዱ ተሳክቶ አሁን እዚህ ደረጃ ላይ ደረስነው። ስለዚህ እዚህ ደረጃ ስንደርስ ደግሞ መጀመሪያ ይሄን ሜዳ ከማስተካከልም ከመጥረግም በፊት ይሄ ምስጥ መጥፋት እንዳለበት አምነን ለምስጡ የሚሆን መርዝና ሙያተኛ ከወሊሶ ድረስ ነው አስመጥተን አሁን እሱን የምስጡን ለማጥፋት ሙከራ የተደረገው። ኦልሞስት ወደ 40 ከ40 እስከ 50 ሺህ ብር ገደማ ወጥቶበት ነው ምስጡ መድኃኒት የተረጨውና ያ ነው መጀመሪያ መጥፋት ያለበት። ከዛ በኋላ ነው ወደ ሜዳው ማስተካከል መሄድ ያለብን የሚል እቅድና አላማ ስለነበረ ነው። አሁን ምንድነው መሰለህ አሁን ትልቁ እዚህ ሜዳ ላይ በጣም ትልልቅ ሰዎች የተማረበትም እዚህ ኳስ የተጫወተም አብዛኛው ሰው በትምህርት ቤት ደረጃ ከትምህርት ቤት አድገው እኮ ትልቅ ደረጃ የደረሱ አሉ። በአዲስ አበባ ደረጃ የሚጠሩ ለምሳሌ ሚካኤል ሽፈራው እዚህ ትምህርት ቤት የተማረ ልጅ ነው እና አሊረዲ እዚህ ሜዳ ላይ የተጫወቱ ናቸው። አብዛኞቹ እዚህ ሜዳ ላይ ተጫውተው ነው ያደጉት። ይሄ ሜዳ በዛን ጊዜ እንግዲህ እኔ ከልጅነት ስማቀው ይሄ ሜዳ ቅዳሜና እሁድ ቦታ እረፍት የለውም ነበር። በቀበሌ ግጥሚያ ይሄ የምታየው ግቢ በሙሉ ሞልቶ ትልቅ የመዝናኛና የእረፍት ጊዜ ነበር። አሁን ግን ከተወሰነ ጊዜ በኋላ ግን ይሄን ሜዳ የሚንከባከበው በማጣቱ ሜዳውን የሚያስተካክለው በማጣቱ ያ ደግሞ ትልቁ ምክንያቱ ኢኮኖሚ ስለሆነ በኢኮኖሚ ደረጃ ስለሆነ ያንን የሚያስተካክለው በማጣቱ እኛም እቅድ ይዘን በራሳችን በኢኮኖሚ መደርጀት አለብን። እኛ ብቻ ሳንሆን ደግሞ እኛ ከጀመርነው ሌላ የሚጨርስም አካል መኖር አለበት ብለን ስላሰብን ጊዜውን ጠብቀን እንጂ እቅዱ ከያዝነው ከ5 ዓመት በፊት ነው። በእኛ እንትን ፕላን ሳሩ ነው ኮስት እያደረገ ያለው። ስለዚህ ሳሩን ካገኘ ነው የ3 ሳምንት ስራ ነው የሚሆነው። ሳሩን መትከል አገልግሎት ለመስጠት 2 ወር መዘጋት መቻል አለበት። እንክብካቤ ያስፈልጋል። ከ2 ወር በኋላ ያው ሳሩ መስተካከል አለበት። ከ2 ወር በኋላ አገልግሎት ይሰጣል። ስለዚህ 2 ወር ጊዜ ነው የሚፈጀው። የ2 ወር ጊዜ ይፈጃል ከና አገልግሎቱ ማለት ነው። በጣም አሪፍ። እስኪ ወደ ወንድሜ ልምጣና ማን እንበል እስኪ እንተዋወቅ። እሺ አበራ ገመችው እባላለሁ። የስርዓተ ትምህርት ምክትል ርዕሰ መምህር ነኝ ትምህርት ቤት ውስጥ። በመጀመሪያው እናንተ ምርኩዝ ሚዲያ መጣችሁ ይህንን የሚዲያ ሽፍን እንዲያገኝ በማድረጋቸው በጣም አመሰግናለሁ። እዚህ 2015 ነው የመጣው 3ኛ ዓመቴ ነው እዚህ ሳስተዳድር ቆየሁት። ከዛ በፊትም ደግሞ በክፍለ ከተማው እንደ ጉለሌ ስለነበርኩኝ
ትምህርት ቤት ላይ ቆይቼ ብቻ ሳይሆን ሌላም ትምህርት ቤት እንደ ቀጨኔ፣ ደብረ ሰላም፣ ጦጦ አምባም ላይ ሆኜ ሜዳውን እንደ ራሴ ነው የሚቆጥረው። እዚህም ሳልመጣ በፊት ማለት ነው እንደ ራሴ እንደማየው እወደዋለሁ። በፍቅር ነው የሚወስደው ማለት ነው ሜዳውንም ትምህርት ቤቱንም ማለት ነው። ሜዳው በጣም ያሳዝናል። የሚገርምህ በጣም እጅግ በጣም ያሳዝን ሜዳ ነው። እንደምታየው ምናልባት ከዚህ በፊት የምታየው የመጎብኘት እድሉ ይኖርሃል። ምስጥ በጣም በልቶት ነበረ። ጊቻ በጣም አድርጎት ነበረ። ባለፈው ዓመት ኮከብ ጤና ስፖርት ቡድን ከኛ ስፖርት ቡድን ማለት ነው 4 ልጆች እግራቸው ተጎድቷል። ቀላል ብር አይደለም የመጡ ለጉዳት እግራቸው ለጤና ለመጠበቅ መጥተው ጤናቸውን አጥተው የሄዱት እና ይሄን ነገር ኦልሞስት ወደ 3 ዓመት 4 ዓመት እቅድ ውስጥ ነበረ። እስከ ክፍለ ከተማ እስከ አዲስ አበባ መስተዳድር እስከ ብዙ ቦታ ሄደንበታል። ግን ያው በባጀት ምክንያት በአንዳንድ ችግሮችም ዘግይቶ አሁን በራሳችን በ3 ጤና ቲሞች መካከል ያው ተደራጅተን ተነጋግረንበት ከትምህርት ቤቱ ዳይሬክተር ጋር የነበረው ጋር አሁን እንኳን የለም አቶ ባርኬ ምክትሎቹ ጋር ሆነን ከአስተዳደሮች ጋር ለዚህ ደረጃ ደረሰ። እንደምታየው እጅግ በጣም ብዙ ሰፊ ብር ነው የሚጠይቀው። እስከ 3.5 ሚሊዮን ብር ይፈልጋል። አሁን እንኳን እኛ እንኳን አሁን ያወጣነው 1 ሚሊዮን ብር አካባቢ ተሰናል። እንደምታየው አንድ መኪና ላሳር 35 ሺህ ብር ነው። አንድ ሲኖ ትራክ ማለት ነው። ስለዚህ ጥሪን በዛ ላስተላልፈ ወደ እንትኑ ገባው። እኛ አሁን ገንዘቡ ላይ ብቻ አይደለም የሚቻለው። የቀድሞ ተማሪ አለ፣ ባለሀብት አለ፣ አርቲስቶች አሉ። እነዚህ እኮ እጅግ የተከበሩ የዓለም ሎሬት እኮ አፈወርቅ ተክሌ የተማረበት ትምህርት ቤት እኮ ነው። በጣም ትልቅ ሰዎች ተመረውበታል እዚህ ቤት ላይ ገባ አይደለ? ስለዚህ እርግጠኛ ነኝ የድሮ ሰዎች ቢያዩት አሁን እንደዚህ በእንተ ሚዲያ ላይ የሚተላለፍ ከሆነ በተለያዩ ሚዲያዎች የሚያገኝ ከሆነ እርግጠኛ ሆነ ሰው ቢተባበር ይሰራዋል። እና ሳር ቢያመጡልን የተለያዩ ማቴሪያሎች ቢያመጡልን እኛ ደግሞ ጉልበታችንን አልቆጠብንም። ያው እንደምታየው እዚህ ውስጥ ሁሉም ጠቅላላ የልጆች አባት ነው። እውነት ነው ነገር ስራ ጥለን ነው እዚህ ያለ ነው። ምክንያቱም ለኛ አይደለም ለትውልድ ነው። ትውልድ ደግሞ መጠቀም አለበት። ተማሪዎች አሉ፣ ህጻናት አሉ፣ አካባቢው ለሚሰሩ ወጣቶች አሉ። ይሄ ሜዳ እጅግ በጣም ብዙ ሰው ማስተናገድ ይችላል። ስለዚህ ለዛም ብለን ቆርጦ የተነሳ ነው። አሁንም ድጋፋችሁን እንዳይለይ ነው የምንለው እኛ። እኔ ለመላው በመድኃኔዓለም ትምህርት ቤት ተምሮ ላለፈ ሁላ ነው ጥሪ ማስተላለፈውና አሁንም ያገናኘን ትልቅ አጀንዳ ነው የዚህ የሜዳው ጉዳይ ነው። ግን ከዛ ካለፈ ደግሞ እንዳያችሁት ብዙ ስራ ነው የሚጠብቀው ትምህርት ቤቱና የሜዳውን ስራ ከጨረስን በኋላ የሚቆም አይደለም። በትብብር ሌሎች ስራዎችን መስራት መቻል አለብን። እንዳልኩት ግቢ ማስዋቡ ሊኖሩ ይችላሉ፣ ማህበራዊ ጉዳዮች አሉ፣ እነሱ ብዙ ስራዎች አሉና በጣም መስራት ያስፈልጋል ነው የምለው ነው። ተባብረን የቀድሞ ተማሪዎች ሜዳውን ጀምረነዋል፣ አብረን እንጨርሰዋል። ወደ 37 ዓመት 37 ዓመት። ስለዚህ ከኮከብም ራሱ ቀድሞ ነው ማለት ነው የመጣው። ስለዚህ የ37 ዓመት ቆይታ ላይ በዚህ ሜዳ ላይ ምንድን ነበር መሰረታዊ ችግሩ? መሰረታዊ ችግር የሚባለው የሜዳው አንደኛ ምስጥ ነው። በምስጥ የተጎዳ ሜዳ ነው። አብዛኛው ቦታ ላይ የምታየው እንደ ጉብታ ፈጥሮ ሜዳውን ወጣ ገባ ያደረገው አንደኛ የምስጥ ችግር ነበረበት። ትልቁ ነገር ያን የምስጥ ማጥፋት ነበር አንደኛ የኛ ዓላማችን እና ትልቁ ጉዳት ላይ ያመጣው ምስጥ ነው። ደስ ይላል። መጀመሪያ ግን አንድ ነገር ማመስገን እፈልጋለሁ። ምርኩስ ሚዲያ እውነት እጅግ በጣም ስፖርት በጤና ስፖርት ስም እጅግ ከመሰግና ኮከብም አሸዋ ሜዳም እንዲሁም በጥላሁን ፕሮጀክትም እናመሰግናለን። ምክንያቱም ምርኩዝ ሚዲያ ወሬ ያበዛም ብዙ ምርኩዝ ሚዲያ ከዚህ በፊት እንደ ዶክመንተሪ ሲሰራ ቀድሞ የተገኘልን ምርኩዝ ሚዲያ ነው። አመታዊ በዓል ስናከብር ምርኩዝ ሚዲያ ከጎናችን ነበረ። ብዙ ነገሮችን እየሰራ ስለሆነ ቴንኪው ማለት እፈልጋለሁ። እናመሰግናለን። እስቲ የዛሬው ድባብ የመጀመሪያ ግንኙነት ነው፣ ምን ተሰማ? በጣም ደስ ይላል። እውነት ከጠበቅኩት በላይ ነው። ትናንትና ከፍሬዘር ጋር ነበር ግንኙነት ያደርጋችሁት። ደውሎ ነገረኝና ጠዋት ነው የመጣሁት። እንደውም እንዳትቀድሙኝ ብዬ ከሩቅ ቦታ ነበር የመጣሁት። ተዘጋጅተን ነበር የመጣ ነው። እጅግ በጣም የሚያምር ነው። በዚሁ ይቀጥል። ብዙ ተስፋ አለው። ይሄ ትልቅ ሚዲያ ነው፣ ለኛ ትልቅ ነገር ነው። በዚሁ ቀጥል እባክህ እላለሁ ምርኩዝ ሚዲያ። ስለዚህ በቃ ተስፋ እንዳለ ስሜትን ገልጸናል። አዎ በጣም ስለዚህ በጣም ብዙዎቻችን እየጓጓንበት ነው በዚህ ላይና ስለዚህ በክብር ሁላችንም እንቅመሰው። ስለዚህ የሚጠበቀውን ነገር አድርገን ሰለብሬት እና ያለውን ነገር እንትና በኋላ ላይ እናወራ። እሺ ቴንክ ዩ። እሺ
በዛሬው ውሏችን እንግዲህ ስናስቃኛቸው የነበረው የቀድሞ የመድኃኔዓለም ተማሪዎች ጋር ያደረግነውን ቆይታ ነበረ። በዚህ ቆይታ እንግዲህ በተለይም እንግዲህ የተለያዩ ትዝታዎችን እያወጉን እያወሱን ቆይታ አድርገናል። እኔም እንግዲህ ልዩ ትዝታ ነበረብኝ። ስለዚህ ያንን በተመለከተ ትምህርት ቤት ይመለከተኛል ብለን እንግዲህ ሁላችንም ተሰባስበናል። ዛሬ ጥቂት ምን ሆነ ነገ በጣም ብዙዎች እንሆናለንና እንዳያችሁት የሜዳ ጉዳይ አለ። አጠቃላይ ደግሞ በጣም ወደፊት የሚሰሩ ብዙ የልማት ስራዎች አሉ። እዛ ላይ እንግዲህ ተሳትፈን ትምህርት ቤታችንን የምናገለግልበት እኛም ተገልግለናል። ትምህርት ቤቱን የምናገለግልበት ጊዜው አሁን ነው። ሁላችንም በምንችለው ባለን አቅም ሀሳብ ራሱ ብዙ ነውና በሀሳብ እንደጋገፍ ነው ምነው። በነገራችን ላይ ይሄን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጥሪያችንን እናስተላልፋለን። እንግዲህ በዛሬው ቆይታችን በጣም ብዙ ነገር አይተናል። በተለይ ሜዳው ጉዳይ እንግዲህ እንዳያችሁት ነው፣ እየተሰራ ነው። እናንተንም ድጋፍ ይፈልጋል። ከዛ ባሻገር እንግዲህ እዚህ ትምህርት ቤት ከልማት ስራዎች ባሻገር ተሰባስበው በአንድነት ትዝታችን የምንጫወትበት የምናወጋበት ጊዜ ሊኖረን ይገባል ብለን እንግዲህ ወደዚህ ስፍራ መጥተናል። እናንተም እንግዲህ እስካሁን ድረስ ከጅማሬያችን እስከ ፍጻሜያችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።